እኔ ጆከርን ኦዶ የነበረው ልንገር የፈለገ ነገር ይሁን የፈለገ ነገር ያለ ኦዶ የነበረው ለዚህ ለባለጌ ዓለም ለባለጌ ምድር ወሳኝ ሆኖ ያስከበረ ሰው ወሳኝ ሆኖ ማለት ነው። ዳለቻ የሚባል ታውቃላችሁ? በኦሮሞ ውስጥ ያለ እናት ስድብ የሌለው ያለ ብልት ስድብ የሌለው ያለ መቀመጫ ስድብ የሌለው ነውረኛ ትውከት የሆነ ሰው ቀጥ አድርጎ ያቆመው ይሄ ሰው ነው። ቀጥ ከሱ የባሰ ባለጌ ሆኖ ማለት ነው። ከሱ የባሰ ባለጌ ሆኖ ሜዳው የሚፈልገው ያ ስለነበረ እኔ የስድብ ደጋፊ አይደለሁ። የዚህ የእንትናን ደጋፊ አይደለሁም። የማን ነው ስሙ የጆከርን ደጋፊ አይደለሁም እኔ። ነገር ግን በቃ ጭጭ በቃ ውጣልን እስኪሉት የት ነው የምናገኘው የት ነው የምንገድለው እስኪሉት ድረስ ከሞጣ በበለጠ ከዮኒ ማኛ በበለጠ ከማንም በበለጠ ስለዚህ አማራውን ይግደለው አማራውን ምን ይበለው ተልኮ ሌላ ይሁን ትግሬ ይሁን ኦሮሞ ይሁን ሸንጎ ይሁን አላውቅም። እግዚአብሔር ይግለጠው፣ እግዚአብሔር ያጋልጠው፣ እግዚአብሔር ዋጋውን ይስጠው፣ የእጁን ይስጠው። በአማራ ላይ ክፋት ሰርቶ ከሆነ በአማራ ላይ ሴራ ሰርቶ ከሆነ በአማራ ላይ ክፉ አስቦ ከሆነ እግዚአብሔር ጆከር የሚባለውን ይገልብጠው፣ እግዚአብሔር ይግለጠው፣ በቤቱ በልጆቹ ላይ እግዚአብሔር ፍርዱን ይስጥ። እኔ ግን የምመሰክረው ጆከር የሚባለው ሰው አማራ ላይ ባለጌ ሆኖ የተነሱትን ከነሱ የበለጠ ባለጌ ሆኖ ዲፌንድ ሲያደርግ ነው። እኔን ቢሰድበኝ እንኳን እንዲች እኔ ተናግሮኝ አያውቅም። እግዚአብሔር በሚያውቀው አንዴ እንደው እኔ ላይቭ ላይ ገብቶ መልካም ነገር ተናግሮ ከሞጣ ጆከር የሚባለው ይበልጣል፣ ይሻላል በእንደኔ ማለት ነው። ቢያንስ በሙያው በስድብ ሙያው አማራን አስከብሯል። በስድብ ሙያው ይሄ ዘህጥ ይሄ ረህጥ ይሄ ዝፍዝፍ ይሄ ግራና ቀኝ ከንግግርህ እንዳየሁት ከሆነ እዛ በሄድኩ ጊዜ ምግቤ ውስጥ የሆነ ነገር አድርጋችሁ አስታውኬ ሊሆን ይችላል። መጠጤ ውስጥ የሆነ ነገር ጨምራችሁ ምን እንዳረጋችሁ ይላላቅ እችላለሁ። እርቃኔን ምን እንዳረጋችሁ ይላላቅ እችላለሁ። ይሄ ማለት የሆነ ነገር ሆኗል ማለት ነው። ያቺ የተለቀቀችዋ ፎቶ ደግሞ አሳብደዋለች። እኔ ጽፌላችኋለሁ፣ ነግሬያችኋለሁ። ዳላስ ባለበት ቦታ ጥቁር ሴቶች እነዚህ መቀመጫቸው ትላልቅ የሆኑትን ጥቁር ሴቶች መከራ ያይባቸው የነበረ ነው ሞጣ ማለት። በድፍረት ጓደኞቹ አብረው የሚሰሩት ታክሲ አብረው ሲሰሩ የነበሩት የሚናገሩት